ወደ ኢሳ እንመጣና ጥያቄ ልናነሳ ነው። አምላክ ነው ከተባለ ማርቆስ ወንጌል 13:32 ላይ በማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛች ቀን ይላል ስለ ቂያማ ሲያወራ ወይም ስለዛች ሰዓት ከአብ በቀር የሰማይ መላእክትም ልጅም ቢሆን ማንንም አያውቅም ማለት ከአብ በቀር ልጅም ቢሆን ልጅ የሚለውን የ1980ው ቀላል አማርኛ ትርጉም ባይብል ምን ብሎ ተረጎመው? ወልድ ብሎ ተረጎመው። ከአብ በቀር የሰማይ መላእክትም ወልድም ቢሆን አያውቅም ይላል ራሱ ኢየሱስ ስለ ራሱ ሲያወራ። ቂያማ መቼ እንደምትቆም እኔ ምን አልሆንም አለ አላውቅም። እሺ ምንድነው አምላክነቱ? ቂያማ መቼ እንደምትቆም ካላወቀ አማ ረቡና አላሁ ዐዘ ወጀል ኢነላህ ዒንደሁ ዒልሙ ሳዓ ሱረቱ ሉቅማን መጨረሻ ላይ ሲዘጋው 34ኛው አየት ኢነላህ ዒንደሁ ዒልሙ ሳዓ አላህ የቂያማ እውቀት እሱ ዘንድ ብቻ ነች አለ። ከኔ ውጭ ማንንም አያውቃትም ነው ያለው። ታዲያ ኢሳ አምላክ ከሆነ እንዴት አላውቅም ስለዛች ቀን ብሎ ይናገራል? የሰማይ መላእክትም ቢሆኑ አያውቁም፣ አላህ ብቻ ነው። ካላወቀ እንዴት አምላክ ይሆናል? ከዚሁ ጋር ተያይዞ የሚመጣ ማርቆስ ወንጌል ላይ አሁንም ጥቅስ ይኖረናል። ምዕራፍ 11 ከ12 ጀምሮ ያለው በምዕራፍ 11 ቁጥር 11 እስከ 12 ብትመለከቱት በማግስቱም ከቢታንያ ሲወጡ ተራበ ይላል ኢየሱስ ተራበ። ቅጠልም ያላት በለስ አይቶ ከሩቁ ማለት ነው ምናልባት አንዳች ይገኝባት እንደሆን ብሎ መጣ ይላል ወደ እርሷ። ነገር ግን የበለስ ወራት አልነበረምና መጥቶም ከቅጠል በቀር ምንም አላገኘባትም ይላል። መጀመሪያ በምንድን ነበር የመጣው? ረጃ ተስፋ ነው። ምናልባት አንዳች ይገኝባት እንደሆን ብሎ መጣ። ወደሷ መጥቶ ሲያያት ግን እንዳሰበውና ተስፋ እንዳደረገው ሳይሆን የበለስ ወራት ባለመሆኑ ደርቃ አገኛት ይላል። እንዴት አላወቀም ነው ጥያቄው። በምናልባት እንዴት ሊሄድ ቻለ? አምላክ ነው ከተባለ ሁሉን ያውቃል ከተባለ ከሩቅ የተመለከታት ያቺ የበለስ ዛፍ ፍሬ ይኑራት አይኑራት እንዴት ማወቅ አልቻለም? ካላወቀ አምላክ አድርገን እንዴት ልንይዘው እንችላለን? ግልጽ ነው።